ጌታ ኢየሱስ ክርስቶስን ለመቀበል የወሰንኩት በሂደት ነው ማለት ይቻላል። ግን ባለቤቴ ከዛ ከነበረበት የህይወት ምልልስ ከዛ ከነበረበት የህይወት መርህ ፍጹም በተለወጠ ህይወት ፍጹም በተለወጠ ማንነት እግዚአብሔርን መከተል በመጀመሩ የእግዚአብሔርን ቃል ማንበብ በመጀመሩ በጣም ረጅም ሰዓት በእግዚአብሔር ፊት በጸሎት ማሳለፍ በዓለም ያለ ለሊት ወጥቶ ለሊት ነው የሚገባው ከልጆች ጋር የመገናኘት ነገር የለም የቤተሰብ ታይም ማሳለፍ የለም በዛ ህይወት የነበረ ሰው ሁሉን ነገር ትቶ ቤት ውስጥ በማሳለፍ ደግሞ ቤት ውስጥ ማሳለፍ ስል እንደዚሁ ሳይሆን የእግዚአብሔርን ቃል በማጥናት ወደ እግዚአብሔር በመጸለይ እግዚአብሔርን በማምለክ የነበረው ያ ህይወት እኔ ደግሞ ቆሜ ራሴን እንዳይ እሱ ህይወቱ ምስክርነትን ሰጥቶኛል እና በዛ ሁኔታ ያለሁኝ ራሴን አየሁት ማለት ምንድነው እንደዚህ ህይወትን ሊለውጥ የሚችል ነገር ምክንያቱም እኔ እግዚአብሔርን ወዳለው እግዚአብሔርን ፈልጋለሁ እና በዛም ደግሞ የተመላለስኩበት የነበረው ነገር ልክ ነው ብዬ ማምን ነበርኩኝ ግን ባለቤቴ እግዚአብሔር ይባርከው ያለ መታከት ቀንም ማታም በምግብ ሰዓት በመኝታ ሰዓት የእግዚአብሔርን ቃል ያስተምረኝ ነበር ባልቀበለውም ብገፋውም ራሱ አይታክትም መላልሶ እኔ የተከተልኩት ያለሁትን ነገር ከእግዚአብሔር ቃል አንፃር እንድፈትሽ እንድመዝን ብዙ ጊዜ ያደርገኝ ነበርና በዛ ሁኔታ ያለው እርሱን እቃወማለሁ አልቀበልም አትንካ አታውራ የምላቸው ነገሮች ይበዛሉ ግን እሱ ያንን ቃል ነግሮኝ እግዚአብሔርን ቃል ከመጽሐፍ ቅዱስ አሳይቶኝ ዞር ሲል ግን እኔ ደግሞ ቃሉን አንስቼ አነባለሁ እንደገና እሱ ሲጸልይ ስለማየው እሱ በማይኖር ሰዓት ደግሞ አለ አይደለ ሙሉ በሙሉ ራሴን ባልሰጥም ተደብቄ አንዳንዴ መጸለይ አንዳንዴ መዝሙሮችን መስማት እንደገና ደግሞ አያት አካባቢ ስንኖር ከጎናችን የክርስቶስ ቤተክርስቲያን ነበርና በዛ የሚደረጉ ጸሎቶች በዛ የሚደረጉ ዝማሬዎች ሳላውቀው ልቤን ይስቡት ነበርና በእንደዚህ ሁኔታ ያለው ልጄ ስትወለድ ስሟን ሊዲያ ነው ያልኩትኝ እና ሊዲያ ብዬ ስም ያወጣሁበት ምክንያት በሐዋርያት ሥራ ላይ ያለችው ሊዲያ የሚለውን ታሪክ ሰምቼውም ነበረ እና እነ ጳውሎስ የተናገሩ በነበረበት በዛ ሰዓት ላይ እግዚአብሔር ልቧን ከፈተላት ይላል እግዚአብሔር ቃልና እኔም ጌታ ሆይ በቃ ልቤን ክፈትልኝ ስል ነበረ የልጃችንም ስም ሊዲያ ብዬ ያወጣሁትኝ የነበረው እግዚአብሔር መልካም ነው እንደለመንኩት እንደፈለኩት እንደናፈኩት ደግሞ እግዚአብሔር ልቤን ከፍቶልኝ እርሱን እንድቀበል እርሱን ህይወት አድርጌ ደግሞ እንድኖር እግዚአብሔር ረዳኝና ንስሐ ገብቼ እጄን አንስቼ ክርስቶስ ኢየሱስን የግል አዳኜ የህይወቴ አዳኝ አድርጌ ተቀበልኩትኝ ጌታ እግዚአብሔር ለዚህ ቤተሰብ ጉብኝትን ካደረገበት ጊዜ ጀምሮ ባለቤቴ ብቻውን የነበረውን ሩጫ ወይ ደግሞ በውጪ ብቻ የነበረውን ሩጫ እኔ ደግሞ እንደሚስት አብሬ እግዚአብሔር በሱ በኩል ያመጣውን ወይ ደግሞ ለሱ የሰጠውን አደራ አብሬ በመቀበል ይሄንን እግዚአብሔር የሰጠንን ራእይ በቤት ውስጥ እንግዲህ እግዚአብሔር ቃል እንደሚናገር የአቂላና ጵርስቅላ የቤት ውስጥ ቤተክርስቲያን እንደነበረ እኛ ልጆቻችንን እንዲሁም ደግሞ ከኔ በፊት ጌታን ያገኘች እህት ያለች እሷን ጨምረን ከልጆቻችን ጋራ በቤታችን እግዚአብሔርን ቃል ማንበብ መጸለይ ማምለክ ጀመርን እና እኔ ይሄንንማ ያው ልክ የእግዚአብሔር ቃል ላይ ዘፍጥረት ላይ አብርሃምን ታሪክ ስናይ አብርሃም በዛ በመምሪ አድባር ዛፍ ስር ሆኖ እግዚአብሔር ተገለጠለት ይልና ሶስት እንግዶች ወደ እርሱ እንደመጡ የእግዚአብሔር ቃል ይናገራል እና በጣም ምደነቅበት ህይወት ነው የአብርሃም ህይወት ምንድነው እንዲያርፉ እግራቸው እንዲያጥባቸው መብልን እንዲበሉ እነሱን ከለመናቸው በኋላ በጣም ሲቸኩላ ያዋለው
ሮጦ ሄዶ ሚስቱ ጋራ እንጎቻ እንድታደርግ ሮጦ ሄዶ ደግሞ ወደ በረት የተሻለውን የሰባውን ነገር ደግሞ ለእንግዶቹ ለማዘጋጀት ሲቸኩላ ያዋለሁና ይሄ ለአብርሃም የመጣ የእግዚአብሔር በረከት ነው። እሱም እንግዶቹን በቀና ልብ ስላስተናገዳቸው እግዚአብሔር ደግሞ ለቤቱ የተናገረውን ነገር ቃሉን ስጋ አልብሶ የተስፋ ቃሉን ተፈጻሚነት የዛሬ ዓመት ብሎ እንደገባለት የእግዚአብሔር ቃል ይነግረናልና ይሄ ራእይ ለዚህ ቤተሰብ የመጣ በረከት ነው፣ ከእግዚአብሔር የመጣ በረከት ነው። ስለዚህ ይሄንን በረከት እግዚአብሔር እድል ሰጥቶኝ እግዚአብሔር ልቤን ከፍቶልኝ እኔም አምኜ እንድቀበልና አብሬ ከባለቤቴ ጎን እንድቆም እግዚአብሔር ረድቶኛል። ብዙም ጊዜ ጌታ በተለያየ ሁኔታ አብረን እንደምናገለግል ተጠምደን እንደምናገለግል ይናገረን ነበር። እኔም አገልጋይ እንደምሆን አገልጋይ እንደሆንኩኝ እግዚአብሔር መላልሶ ይናገረኝ ነበርና ይሄንን ራእይ እንግዲህ ከእግዚአብሔር የመጣልንን ትልቅ በረከት እንደ ታላቅ ስጦታ በመቀበል ያው ከቤታችን ጀምሮ አገልግሎቱን ማገልገል ጀመርን። በዛ መካከል ባለቤቴም ለብዙ ሰዎች ወንጌልን መሰክር ስለነበረ እነሱም እየመጡ መካፈል ጀመሩ። የሙያ አጋሮቹ እየመጡ ከበፊት ህይወት የነበሩት መካፈል ጀመሩ። በዛው አካባቢ የሚኖሩ አማኞች እየመጡ መካፈል ጀመሩ። እንደዚሁ አንዱን እየጠራ በቤት እያለን እኛም ደግሞ እዛው ነው የደህንነት ትምህርትንም ተምረን እንደገና የውሃ ጥምቀትን የምንወስድበት ነገር ሁሉ የሆነው በዛው ነውና በዚህ ቤተክርስቲያንም የመጀመሪያ ዙር ተጠማቂ እኔ ነኝ ከ3 እህቶች ጋራ ማለት ነውና በዛ ሁኔታ ሰዎች ጌታን ይቀበላሉ፣ ሰዎች ይጸለይላቸዋል፣ ከአጋንንት ስራት ነፃ ይወጣሉ፣ ይፈወሳሉ፣ የእግዚአብሔር ቃል ይሰበካል፣ እግዚአብሔርን እናመልካለን፣ በጌታ ፊት እንጸልያለንና ደስ የሚል በጣም ምንናፍቀው ምን ጓጓላቸው የአገልግሎት ጊዜዎችን በቤታችን አድርገናል። እና ይሄንን የእግዚአብሔርን ሐሳብ የተቀበልንበት መንገድ ባጭሩ ይሄንን ይመስላል። እግዚአብሔር ይሄንን ራእይ ይሄንን የእግዚአብሔርን ሐሳብ እሱን የማገልገል እድልንም ያገኘንበት ነው። የሚወዱትን አካል ማገልገል በጣም መታደል ስለሆነ ማለት ነውና እንግዲህ በቤት ውስጥ በነበረን ጊዜ ሁለንተናዊ በሆነ አገልግሎት ነው እኔ መገለገላለሁ፣ የእግዚአብሔርን ቃል ማራለሁ፣ ከዛ ደግሞ የተማርኩትን የእግዚአብሔርን ቃል አካፍላለሁ፣ እኔ መጸልያለሁ፣ እኔ የሚጸልይልኛል። በዚህ ሁኔታ ነው ከቤት ውስጥ ጀምሮ አገልግሎትን የጀመርነውና እንዳልኩትኝ እግዚአብሔር ሰዎችን እየጨመረ የሚድኑትንም አብረውንም ደግሞ ጌታን ለማምለክ አብረውን ደግሞ ለመካፈል ደግሞ ሰዎች የተጨመሩ በሄዱ ቁጥር ምንኖርበት የነበረው ቤት እየጠበበ ያው ለማምለክም ስፍራው ያነሰን በሄደ ጊዜ ላይ በዛውም ደግሞ እግዚአብሔርም ስለተናገረን በቤት ውስጥ የነበረው ያቂላና የጵርስቅላ የቤት ውስጥ ቤተክርስቲያን ህጋዊ በሆነ አካልነት ወደ ቤተክርስቲያንነት በመሻገርና ህጋዊውን ተግባራት በመፈጸም ከቤት ውስጥ ወተን በፊጋ አካባቢ ነው መጀመሪያ ቸርች አገልግሎት የጀመርነው። በዛ ማገልገል ጀመርን። በዛም በነበረን አገልግሎት በናታኒምነት አገልግሎት፣ በጸሎት፣ በዲያቆንነት አገልግሎት፣ ቃሉን በማስተማር በደህንነት ትምህርት፣ በጋብቻ ትምህርት፣ በምክርም ነፃ ለሚወጡ በመጸለይ በወንጌልም አገልግሎት ያገለገልኩኝ ነው የቆየሁትኝ። ያው የወንጌል አገልግሎት ከቤታችን እያለን የጀመርነው አገልግሎት ነው። እንግዲህ እግዚአብሔር በባለቤቴ ልብ ውስጥ ወንጌልን የመመስከርን ነገር አስቀምጦበታል። እኛም ደግሞ ያለነውን ጸልዮ እኛም ወንጌል እንድንመሰክር ይልከናል እና ገና ቤት ውስጥ እያለን ከነበሩ እህቶች ጋር ከነበሩ ወንድሞች ጋር የገባንን በዮሐንስ ወንጌል ላይ ያለው ያ ሰው አንድ ነገር ተናግሮ ነበረ። እውር ነበርኩኝ አለ፣ አሁን ግን አያለሁ አለ። ሊክደው የማይችለው እውነት የተነካበት እውነት እሱ ጋር አለ። ሌሎቹ እውር እንዳልነበረ እንዳላየ እንዳልተከፈተለት እንዲያምን ቢታገሉትም እውር እንደነበረ የሚያውቀው ያ ሰው ግን እውርነቱን አልካደም። ጌታ ኢየሱስ አይኑን እንዳበራለት ይሄንን እውነት አልካደም።
እኛም በዛ ሰዓት ላይ ይሄ የሆነልንን እውነት ይሄን የዳንበትን እውነት ከድቅድቅ ጨለማ ወደሚያ